እርና የበረከት ወቅት ነው። የዘንድሮ ጾመ ፍልሰታ ለማርያም አስመልክቶ በቦሌ ሆህተ ብርሃን ቅድስት ማርያም ካቴድራል እየተከናወነ ያለውን መንፈሳዊ አገልግሎት በተመለከተ የካቴድራሉ አስተዳዳሪ መልአከ ብርሃን መምህር ሰለሞን በቀለና መጋቢ ሃይማኖት ተስፋዬ ሞሲሳ በሰጡት ማብራሪያም የዘንድሮ ሱባኤ ለመዳናችን ምክንያት በሆነችው በቅድስት ድንግል ማርያም ስም በተሰየመው በዚህ የጾም ወቅት ምእመናን ለበርካታ ሰዓታት በጾምና በጸሎት የሚያሳልፉበት በመሆኑ ልዩ ያደርገዋል ብለዋል። እንግዲህ እንደምታውቁት የእናታችን የእመቤታችን የቅድስት ቅዱሳን የድንግል ማርያም ጾም በመላው ኢትዮጵያ በልዩ ሁኔታ በሰዓታቱ በስብሐተ እግዚአብሔር በምስጋና እናሳልፍበት ጊዜ ነው። ኦርቶዶክሳውያን የሆኑ በሙሉ በናፍቆት የሚጠብቁት በደስታ የሚያሳልፉት ልዩ የተቀደሰ የበረከት ጊዜ ነው። ኦርቶዶክሳውያን ኢትዮጵያውያን በሙሉ እመቤታችንን በልዩ ፍቅር ነው የሚወዱት። በዚህ ምክንያት ሌሊት እንደዚሁ ዝናብም ቢኖር ያንን ሁሉ ተሻግረው አልፈው ፍቅራቸው ቤተክርስቲያኒቱ እንድታገኝ ትልቁን ሚና የሚጫወተው እንደሚታወቀው ስብከተ ወንጌል ነው። ማህበረሰባችን የተማረ ነው፣ ይማራል፣ ለትምህርት በጣም ዋጋ የሚሰጥ ነው። እኛ ደግሞ አሁን ካለው በአዲስ አበባ በጣም ህይወት ጃም ነው፣ እንደምታውቁት በጣም ጃም ነው። ሰው ከስራ እንኳን ወጥቶ ቤቱ የሚደርስበት ሳከባድ በመሆኑ የሰርክ ጉባኤ በጣም ክሪቲካል ኬዝ ውስጥ የገባበት ሁኔታ ነው የምናየው። እኛ ደግሞ ይህንን በማሰብ አሁን ዘወትር ረቡዕ በተለየ ሁኔታ በአዳራሽ ማለት ነው ልዩ ጉባኤ እናዘጋጃለን። ይህን በአዳራሽ የምናዘጋጀው ጉባኤ አንደኛ ቢሮ ውሎ የሚመጡ እህቶቻችን ነጠላ እንኳን አልያዝኩም ብለው በዚህ ምክንያት ከቤተክርስቲያን እንዳይቀሩ በዚሁ በበር አካባቢ ያለ በመሆኑ ሻርፓቸውን ጣል አድርገው አዳራሽ ገብተው የእግዚአብሔርን ቃል ሰምተው ተምረው ዘምረው አመስግነው ወደ ቤታቸው የሚሄዱበት እድል እንዲመቻች ነው። ሁለተኛው ደግሞ በአዳራሽ የተሰበሰበው ማህበረሰብ በኮንሰንትሬሽን እንዲሰማ እድል አምጥቷል። አሁን ግቢያችን በጣም ሰፊ ነው። በየዛፉ ስር ይቀመጥና እንደሚሰማና እንደማይሰማ እንኳን አናውቅም፣ ዳታ የለንም። አሁን ግን አማኞቻችን እየሰሙ ለመሆናቸው በየጊዜው ዳታ ለማግኘት እድል አግኝተናል እና የስብከተ ወንጌሉ ለልማቱ መፋጠን ትልቅ አስተዋጽኦ አበርክቷል። ይህ ሁሉ እንግዲህ ጠቅለል ሳደርገው በአጠቃላይ ሰራተኞቹ እዚህ ያሉ ማህበረ ካህናቱ፣ የቢሮ አገልጋዮቹ እንደገና ማህበረ ምዕመናኑም ጭምር በጣም ሰላም ያለበት አካባቢ ነው። መስማማት ያለበት መተማመን ያለበት እና በመታዘዝ ላይ የተመሰረተ አገልግሎት ሁሉም ስለሚያገለግል እንዲህ ያማረ ነገር እንድንመለከት ያ ምክንያት ሆኗል። በጾመ ፍልሰታ ለማርያም ሱባኤ በአንድነት ሆኖ መጸለይ እንደሚገባ መምህራነ ወንጌልና ምእመናን ገልጸዋል። ሰላም አንበይ ተጨማሪ ዘገባ አላት። ጾመ ፍልሰታ ለማርያም በፍቅርና በህብረት ሆነን ወደ ፈጣሪ የምንቀርብበት ታላቅ የሱባኤ ወቅት ነው። ይህ ጊዜ እመቤታችን ቅድስት ድንግል ማርያም ለዓለም ሰላምና ድህነት ከልጇ ከወዳጇ እንድትለምንልን እየተማጸንን እንደ አንድ ልብ መካሪ እንደ አንድ ቃል ተናጋሪ ሆነን ስለ ሰው ልጅ በሙሉ ሰላም የምንለምንበት ነው ሲሉ በቦሌ ሆህተ ብርሃን ቅድስት ማርያም ካቴድራል ሰባኪ ወንጌልና ያነጋገርናቸው ምእመናን ገልጸዋል። ለሱ ለባህሪ ክብር የባህሪ ምስጋና ለሱ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል። ገብረ ወልድ ደሳጋ ይባላል። አሁን ያለንበት የሱባኤ ሁኔታ በጣም በሚያስደስት ሁኔታ ነው ያለነው። ያው ለሀገር ለሰላም በጸሎት ነው። እኛ ሀገራችን ሰላም እንዲሆንልን በጸሎት ነው ያለነው። ሱባኤ ይዘን ያለነው ለሀገራችን ሰላም ነው ዋናው ጸሎታችን። በተለይኛ ትንሽ ነፍስ ያወቅን ሰዎች እድሜያችን ገፋ ያለ ሰዎች ለሀገር ሰላም ትልቁ ጸሎት ላይ ያለን እግዚአብሔር በዚሁ ሰላማችንን አብስቶ ለሀገራችን አንድነትን አምጥቶ እንዲያበቃልን የምንፈልገው ሙሉ ጸሎታችን። በተጨማሪም በሱባኤው ወቅት ከሌላው ጊዜ በበለጠ የተቸገሩ ወገኖችን ማሰብና መጠየቅ እንደሚገባ አስተያየታቸውን የሰጡን ምእመናን ጠቁመዋል። አዎ እውነት ነው። እንግዲህ ቤተክርስቲያን ማለት እንግዲህ እኛም ቤተክርስቲያን ይለናል። ቤተክርስቲያንን ቀጥሎ ደግሞ ቤተክርስቲያን ደግሞ አንዲት ናት እና እቺ ቅድስት ቤተክርስቲያን እንግዲህ በደሙ የዋጃት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በስቅለቱ ጊዜ ደሙን ሲያፈሱት ያንን በጽዋ ብርሃን ቅዱሳን መላእክት ተቀብለው ያንን ዓለምን ሲረጩት ያ ደሙ የነጠበበት እስከ ዓለም ፍጻሜ ድረስ እስከ ዓለም ፍጻሜ ቤተክርስቲያን ይሰራበታል ብሏል። ለሀገራችን ሰላም እግዚአብሔር እንዲሰጥ እኔ መልካም ምኞቴ ነው። ካለን ላይ እኛ ከምንጎርሰው ላይ ወይም ከምንለብሰው ላይ ለታረዘ ማልበስ፣ ለታሰረ መጠየቅ
በተቻለ ደግሞ የተራቡትን መቀለብ ይብን በራችን ላይ ለመጡ እንኳን ለኔ ቢጤዎች ካለን ላይ ቆርሰን ብናካፍል አንድ ትልቅ ጽድቅ ነው። ትልቅ ጽድቅ ነው እና በየቦታ የወደቁ አሉ። እግዚአብሔር ሆይ የመንግስቱን ሆድ አርቶ እነሱንም ሰብስቦ እኛ በተቻለን አቅም ተሰብስበን ብንረዳዳ ትልቅ ምኞቴ ነው እና በጣም ደስ